የእርግዝና ክትትል ወይም አንቲናታል ኬር። ሰላም ውድ ቤተሰቦቻችን፣ እንኳን ወደ ዩቲዩብ ቻናላችን በሰላም መጡ። ዛሬ ስለ እርግዝና ክትትል ወይም አንቲናታል ኬር ከመጀመሪያ ቀን እስከ ወሊድ ድረስ በዝርዝር እንማራለን። ይህም ቪዲዮ እስከ መጨረሻ ከተመለከቱ የእርግዝና ክትትል ምን እንደሆነ፣ መቼ መጀመር እንዳለበት፣ ስንት ጊዜ መመላለስ እንዳለብዎ፣ በእያንዳንዱ ጉብኝት ምን ምን ነገሮች እንደሚደረጉ፣ እንዲሁም ደግሞ ሁሉም ምርመራዎች ለምን እንደሚደረጉ፣ የሚሰሩ ምርመራዎች ለምን እንደሚደረጉ፣ እናትና ልጅን እንዴት ከአደጋ መጠበቅ እንደሚቻል በሙሉ ይረዳሉ። የእርግዝና ክትትል ምንድን ነው? አንቲናታል ኬር ወይም የእርግዝና ክትትል ማለት እርጉዝ ሴት ከእርግዝናዋ ከታወቀበት ጊዜ ጀምሮ እስከ ወሊድ ድረስ በጤና ባለሙያ የምትከታተለው መደበኛ የጤና እንክብካቤ ነው። አሁን ደግሞ የእርግዝና ክትትል ዋና ዋና ዓላማዎችን እነግራችኋለሁ። እናቱን ጤናማ እንድትሆን እንክብካቤ ለማድረግ፣ ህፃኑን በጤና እንዲያደግ፣ የእርግዝና ችግሮችን ቀድሞ ለማወቅ፣ አደገኛ እርግዝና ምልክቶች ሲኖሩ ቀድሞ በመለየት ህክምና ለማድረግ፣ እንዲሁም ደግሞ ለወሊድ ዝግጅት ማድረግ፣ የእናትና የልጅን ሞት ለመቀነስ ዋና ዓላማውን አድርጎ የእርግዝና ክትትል ይጀምራል። የዓለም ጤና ድርጅት WHO በ2016 ቀድሞ የነበረውን የ4 ጊዜ የእርግዝና ቀጠሮ ወደ 8 ከፍ አድርጓል። ለምን 8 ቀጠሮ አደረገ የሚለውን ስናይ ደግሞ ጥናቶች ብዙ ጊዜ የእርግዝና ችግሮች ዘግይተው እንደሚታወቁ እንዲሁም ደግሞ የሞት መጠን ከፍ እያለ እንደነበረ ያሳያል። አንድ እናት በእርግዝናዋ 8 ክትትሎችን ማድረግ እንዳለበት አወጀ። በዚህም መሰረት የመጀመሪያው የእርግዝና ክትትል 12 ሳምንት ከመሆኑ በፊት፣ ሁለተኛው ደግሞ 20 ሳምንት ላይ፣ ሶስተኛው 26 ሳምንት፣ አራተኛው 30 ሳምንት፣ አምስተኛው 34 ሳምንት፣ ስድስተኛው 36 ሳምንት፣ ሰባተኛው 38 ሳምንት እና ስምንተኛው 40 ሳምንት ላይ ይሆናሉ ተብሎ ነው የተቀመጠው። ከ40 ሳምንት በኋላ ያልወለደች እናት በየሳምንቱ እንደ ሁኔታው በተደጋጋሚ ክትትል ያስፈልጋታል። ማን አንቲናታል ኬር ወይም የእርግዝና ክትትል መጀመር አለባቸው የሚለውን ስናይ ደግሞ ሁሉም እርጉዝ እናቶች የእርግዝና ክትትል መጀመር አለባቸው። ይህ የመጀመሪያ እርግዝና ቢሆንም 6ኛ ወይም 7ኛ እርግዝና ቢሆንም አይለያይም። ሁሉንም ይመለከታል። ሁሉም እናቶች መጀመር አለባቸው ክትትል ማለት ነው። መቼ መጀመር አለባቸው? እርግዝና እንደታወቀ በተቻለ ፍጥነት ቢቻል ከ12 ሳምንት በፊት መጀመር ይመከራል። ይህም ኤርሊ ቡኪንግ በመባል ይታወቃል። ቶሎ እርግዝና ክትትል መጀመር ወይም ደግሞ ኤርሊ ቡኪንግ ለምን አስፈላጊ ነው? እርግዝናውን ለማረጋገጥ አንዳንዴ ትክክለኛ ቦታ ነው አይደለም የሚለውን መለየት ያስፈልጋል። ከእርግዝና ውጭ የመውለድ ሊያጋጥም ስለሚችል የት ነው ቦታ ያለው የሚለውን መለየት ያስፈልጋል። የእርግዝናውን እድሜ በትክክል ማወቅ ይቻላል። የመጀመሪያ የደም ምርመራዎችን ይደረጋሉ። እንደ HIV፣ የአባላዘር በሽታዎችን መለየት ይቻላል። የደም ማነስ ካለ ቶሎ ማስተካከል ማከም ይቻላል እና ፎሊክ አሲድ በወቅቱ ለማስጀመር፣ ከፍተኛ የሆነ የፕሪክላምሻ ወይም የደም ግፊት ስጋት ያለባቸው እናቶች ደግሞ ቶሎ አስፕሪን እንዲጀምሩ ይሆናል። ቶሎ ክትትል መጀመር ለእነዚህ ነገሮች ያስፈልጋል። አሁን ደግሞ በመጀመሪያ ቀጠሮ የሚደረጉ ነገሮችን እነግራችኋለሁ። የመጀመሪያው የእናትየዋን ሂስትሪ ወይም ደግሞ የሕክምና ታሪኳን ትጠየቃለች። ይህም ስም፣ ከስም ጀምሮ ስም፣ እድሜ፣ አድራሻ፣ ስልክ፣ የጋብቻ ሁኔታ፣ የእርግዝና ሁኔታ፣ መጨረሻ የወር አበባ ያየችበትን ቀን፣ የእርግዝና ምልክቶችን፣ የምትወስዳቸው መድኃኒት ካሉ የተወሰዱ መድኃኒቶችን፣ የደም መፍሰስ ካለ፣ ህመም ካለ፣ ስለ ቀድሞ የእርግዝናዎች ታሪክ ትጠይቃለች። ከዚህ በፊት ስንት እርግዝና እንደነበረ፣ ስንት ልጆች እንዳሏት፣ የጠፋ ጽንስ ከነበረ፣ የጠፋ ካለ ደግሞ የጠፋበትን ሁኔታ እንዴት ነበር፣ ሆድ ውስጥ ነበር፣ ከተወለደ ነው ሲወለድ ነው የሚለው በደንብ የሚያብራራ ሂስትሪ ትጠይቃለች። የደም መፍሰስ ከነበረ በእርግዝና ጊዜ ነው በወሊድ ጊዜ ነው የሚለው መለየት ያስፈልጋል። ግፊት ከነበረም እንደዚሁ በእርግዝና ጊዜ የተከሰተ ወይስ ከእርግዝና በፊት ግፊት አለ የሚለውን መለየት ያስፈልጋል። ህፃኑ ሲወለድ የነበረው ክብደት ደግሞ ዝቅተኛ ነው ወይ፣ ብዙ ጊዜ ከ2.5 በታች ከሆነ ዝቅተኛ ክብደት ያለው የሚባሉ ናቸው። እንደዛ ነበራት ወይ የሚለውን፣ የቆዩ ህመም ካለ እንደ ግፊት፣ ስኳር፣ የኩላሊት በሽታ፣ የልብ በሽታ፣ የጉበት በሽታ፣ የታይሮይድ ወይም የእንቅርት በሽታዎች፣ እነዚህ ነገሮች በደንብ ትጠይቃለች። መኖራቸውን ካረጋገጥን የሚደረጉ ቅድመ ጥንቃቄዎች እና ወደ ልጁ እንዳይተላለፉ አስፈላጊ ነገሮች ይደረጋሉ። የቆዩ በሽታዎች ደግሞ ቁጥጥር እንዲደረግባቸው ይደረጋል። ከህክምና ታሪክ በተጨማሪ ደግሞ አካላዊ ምርመራዎች ያስፈልጋል። መጀመሪያ ክብደት ደግሞ አስፈላጊ ነው። ይህ BMI ካልኩሌት ለማድረግ ይረዳናል። ስለዚህ ቁመትና ክብደት ይለካል። 5 በታች ከሆነ የዝቅተኛ ክብደት፣ ከ18.5 እስከ 24.9 ከሆነ ደግሞ ትክክለኛ ክብደት፣ እንዲሁም ደግሞ ከ25 በላይ ከሆነ ይሄ ከመደበኛው ደግሞ ከፍ ያለ የምንለው እና ከ30 በላይ BMI ከሆነ በጣም ወፍራም የሚባሉ ናቸው ማለት ነው። BMI ከሚገባው በላይ ከሆነ በእርግዝና ጊዜ ሊያስከትላቸው የሚችላቸው ችግሮች አሉ። እነዚህ በእርግዝና ጊዜ የሚከሰት ግፊት፣ ስኳር፣ የልጅ ማወፈር ወይም ማክሮሶሚያ፣ እነዚህ አይነት ነገሮች ሊያጋጥሙ ይችላሉ። ሌላው አካላዊ ምርመራ ደግሞ የደም ግፊት ነው። የደም ግፊት በየክትትሉ ወቅት መለካት አለበት። ምክንያቱም ደም ግፊት ከተከሰተ ቀድሞ ለመለየት እና ቶሎ ሕክምና ለመጀመር ይረዳል። የደም ግፊት ከ140 እና በላይ ከሆነ ሌሎች ምርመራዎች፣ የላቦራቶሪ ምርመራዎችን ተጨማሪ ያስፈልጋሉ። ሌላው አካላዊ ምርመራ ደግሞ የልብ ምት ነው። የልብ ምት መጨመር የሚኖር ከሆነ ብዙ ጊዜ የደም ማነስ ሊኖር ይችላል፣ የልብ ችግር ሊኖር ይችላል። እነዚህ ስለሚጠቁ
ሌሎች ምርመራዎችን እንደ ልብና የደም ምርመራ አስፈላጊ። ሌላኛው አካላዊ ምርመራ ደግሞ የልብ ምት ነው። የልብ ምት መጨመር የሚኖር ከሆነ እንደ ደም ማነስ፣ ኢንፌክሽን፣ የታይሮይድ ችግር፣ የልብ ችግር ሊሆን ስለሚችል ተጨማሪ ምርመራዎች አስፈላጊ ስለሚሆኑ ነው። ያው አተነፋፈስ ወይም ደግሞ ሪስፓይራቶሪ ሬት የምንለው የሪስፓይራቶሪ ሬት ወይም ደግሞ የአተነፋፈስ ከፍ ማለት ካለ እንደ አስም፣ የሳንባ በሽታ፣ የልብ ድካም ካለ እነሱን ለመለየት ይጠቅመናል። የሰውነት ሙቀት ከፍ ማለት ካለ ኢንፌክሽን ሊኖር ስለሚችል ወባ ያለበት አካባቢ ከሆኑ ወባ ምርመራ ማድረግ፣ የጽንስ ኢንፌክሽን ካለ ኮሮናይቲስ እንለዋለን እሱንም ካለ ሌሎች ተጨማሪ ምልክቶችን ቼክ ማድረግ ያስፈልጋል። ሌላ ተጨማሪ ምርመራ የሚያስፈልገው ደግሞ እጅ አካባቢ ላይ በጣም መንጻት ወይም ደግሞ ፓለር ካለ፣ አይናችን ወይም ኮንጀክቲቫል ፔን ከሆነ እነዚህ ደግሞ የደም ማነስ ምልክቶች ስለሆኑ ቀድመንም ማወቃችን ለማከም ይረዳል ማለት ነው። ሌላው ምርመራ ፐልቪክ ኤግዛሚኔሽን የማህፀን ምርመራ የምንለው የማህፀን ምርመራ በእርግዝና ጊዜ አይደረግም። የሚደረግባቸው ሁኔታዎች የደም መፍሰስ ካለ የማህፀን ምርመራ ያስፈላጊ ይሆናል። የማህፀን ጫፍ ችግር ካለ ወይም ደግሞ ሳምፕል ለናሙና መውሰድ የሚያስፈልግ ከሆነ የኢንፌክሽን ጥርጣሬ ከዚህ ነገሮች የማህፀን ምርመራ እንዲያደርግ ያደርጉናል። ሌሎች ደግሞ በእርግዝና ክትትል ጊዜ አስፈላጊ የሆኑ ነገሮች የላቦራቶሪ ምርመራዎች ናቸው። እንደ ኮምፕሊት ብለድ ካውንት ሲቢሲ የምንለው የደም መጠን ለማወቅ የደም ማነስ አለ የሚለውን ለማወቅ የደም ምርመራ ይሰራል። ደም ማነስ ካለ የሚወስዱት አይረን መጠን ጨመር ያለ መደረግ አለበት። ሌላው ደግሞ የደም አይነትና ሬች መለየት አለበት። ሾቶ ላይ ሊኖራቸው ከቻለ ቀድመን ለመለየትና ቀድመን አስፈላጊውን ምርመራዎች ለማድረግ ሾቶ ላይ መኖር አለመኖሩን አሬች ኔጌቲቭ ናቸው ወይ የሚለውን መለየት ያስፈልጋል። አሬች ኔጌቲቭ ከሆኑ ደግሞ የባለቤታቸውን ደም ማሰራትና ተመሳሳይ ነው አይደለም የሚለውን እንለያለን። ተመሳሳይ ከሆነ ጥሩ ነው። የተለያየ ከሆነ ግን የሚሰራ ኩምብስ ቴስት፣ ኢንዳይሬክት ኩምብስ ቴስት የሚባል ምርመራ አለ። እሱ ይሰራና ከዚህ በፊት ተገናኝቶ አልተገናኘም የሚለው ይለይልናል ማለት ነው። ስለዚህ ኩምብስ ቴስት ኔጌቲቭ ወይም ደግሞ ኔጋቲቭ ከሆነ የሚሰጣቸው የሾተ ላይ መርፌ ስለሚኖር 7 ወር ላይ የሚወስዱት መርፌ ስላለ ለእሱ ቅድመ ዝግጅት ይረዳል ማለት ነው። ኤችአይቪ ምርመራ ያስፈልጋል በእርግዝና ጊዜ። ምክንያቱም ኤችአይቪ የሚኖር ከሆነ በደም ውስጥ ወደ ህፃኑ የመተላለፍ ዕድል ሊኖር ስለሚችል ለቅድመ ጥንቃቄ ይረዳል። ኤችአይቪ የሚኖርባት ከሆነ ኤችአይቪ ካለባት እናት ወደ ህፃን በእርግዝና ጊዜ፣ በወሊድ፣ በጡት ማጥባት ጊዜ ሊተላለፍ ይችላል። ነገር ግን በጊዜው ከታወቀ የመድኃኒት ሕክምናውን ቶሎ ትጀምራለች። ትክክለኛ ክትትል ይደረግላታል። ለህፃኑም እንደተወለደ ለመከላከያ መድኃኒት ይወስዳል። ስለዚህ የመተላለፍ ዕድሉ በጣም ይቀንሳል ማለት ነው። ሌላው የቂጥኝ ወይም ደግሞ ሲፊልስ ምርመራም ያስፈልጋል። ምክንያቱም ሲፊልስ ፖዘቲቭ ከሆነች ጽንስ ላይ ችግር ሊያስከትል ይችላል። እንደ ውርጃ፣ ህፃንን ውስጥ ላይ የማጥፋት ነገር፣ ቅድመ ወሊድ ወይም ደግሞ ፕሪማቹሬት ቀኑ ሳይደርስ የመወለድ ነገር፣ እንዲሁም በተፈጥሮ ደግሞ ህፃኑ ላይ ጉዳት ሊያደርስና ኮንጀንታል ሲፊልስ የሚባል ሊያደርስበት ስለሚችል የቂጥኝ ምርመራ ወይም ሲፊልስ ምርመራ መደረግ አለበት። ሌላው የጉበት ቫይረስ ሄፓታይተስ ቢ ምርመራ ያስፈልጋል። ይሄም ከእናት ወደ ልጅ የመተላለፍ ዕድል ለመቀነስ ነው። እናትየው ሄፓታይተስ ቢ ካለባት ህፃኑ በወሊድ ጊዜ ሊያዝ ይችላል። ስለዚህ የሄፓታይተስ ቢ ክትባት እንደተወለደ ወዲያው መውሰድ አለበት። እንዲሁም ኢሚኖግሎቢን የሚባል ክትባቶችን መውሰድ አለበት። እናትየዋም በእርግዝና ወቅት ክትትል ያስፈልጋታል። ምናልባትም የጸረ ቫይረስ ሕክምና ልትጀምር ትችላለች። ሄፓታይተስ ሲ ለሁሉም እናቶች ብዙ ጊዜ አይመከርም። ነገር ግን ከፍተኛ ስጋት ያለባቸው የሚባሉ ደም የወሰዱ እናቶች ካሉ፣ መድኃኒት በደም ስር የሚወስዱ ካሉ፣ ኤችአይቪ ያለባቸው እናቶች ካሉ ሄፓታይተስ ሲ እንዲመረመሩ ይመከራል። የሽንት ምርመራ ይህ ምርመራ ለሁሉም እናቶች መደረግ አለበት። ምክንያቱም ኢንፌክሽን ካለ ኢንፌክሽን ደግሞ እርግዝናው ላይ እንደ ውርጃ ያለ ጊዜ ወሊድ ሊያስከትል ስለሚችል መኖር አለመኖሩን በሽንት ምርመራ ማረጋገጥ አለብን። ሌላው ደግሞ ፕሮቲን ካለ የኩላሊት ችግር ነው ወይስ ፕሪክላምሻ ነው የሚለውን ደግሞ ወይም ደግሞ ግፊት በእርግዝና ጊዜ የሚመጣ ግፊት ነው የሚለውንም ለማወቅ ይረዳናል። የስኳር ምርመራም አስፈላጊ ነው። ምክንያቱም በእርግዝና ጊዜ የሚከሰት ስኳር ካለ ለፅንሱም ለእናትየውም አስጊ ስለሆነ ማወቁ ለቅድመ ጥንቃቄና ሕክምና ይረዳል። ከፍተኛ ተጋላጭ የሆኑ እናቶች የስኳር ምርመራ ወዲያው ወይም ደግሞ በመጀመሪያው ክትትል እንዲያደርጉ ይመከራል። ነገር ግን ምንም አይነት ተጋላጭ ያልሆኑ እናቶች ከ24 እስከ 28 ሳምንት ባለው የእርግዝና ጊዜ ውስጥ ምርመራ እንዲያደርጉ ይመከራል። ሌላውና ዋናው ምርመራ ደግሞ የአልትራሳውንድ ምርመራ ነው። አልትራሳውንድ እርግዝና በማህፀን ውስጥ ነው ወይ ከማህፀን ውጭ ነው የሚለውን ይለይልናል። የህፃኑ ወይም ደግሞ የፅንሱን ሁኔታ ይለይልናል። ማለት ፅንሱን ብዛት ይለያል። አንዳንዴ መንታም የመርከዝ ዕድል ሊያጋጥም ስለሚችል የፅንሱን ብዛት ይለያል። የእርግዝና ሳምንቱን እድሜውን ለማወቅ አልትራሳውንድ ከ24 ሳምንት በፊት የሚሰራ አልትራሳውንድ በጣም ጠቀሜታ አለው። ሌላው ደግሞ የልብ ምት አለው የለም የሚለውንም ይለይልናል። የማህፀን የእንቁላል ችግሮች ለምሳሌ እንደማየውማ የእንቁላል ውሃ መቋጠር ወይም ደግሞ ኦቫሪያን ሲስት ካለ እነዚህ ነገሮች አልትራሳውንድ ይለይልናል። እነዚህም ሁሉ ምርመራዎች ከተደረጉ በኋላ ባለሙያው የእርግዝና እድሜን ያረጋግጣል፣ የወሊድ ቀንን ያሳላል፣ እርግዝናው ከፍተኛ ስጋት ያለው ነው ወይስ መደበኛ መሆኑን ይገመገማል።
ፎሊክ አሲድ፣ አይረን እና አስፈላጊ ቫይታሚኖችን ያስጨምራል። አስፕሪን ደግሞ ለግፊት ተጋላጭ የሆኑ እናቶች ወይም ሌሎች አስፈላጊ የሆኑባቸው ጊዜ ሲሆን አስፕሪን ያስጀምራል። ለቀጣይ የ20 ሳምንት ጉብኝት ወይም ደግሞ ለሁለተኛ ቀጠሮ ይሰጣል ማለት ነው። እናት ለሁለተኛ ቀጠሮ ስትመጣ ምን አይነት ምርመራዎች፣ ምክሮችና ሕክምናዎች እንደሚሰጧት በዝርዝር እናያለን። ከዚህ በኋላ የሚኖሩ ጉብኝቶች አብዛኛውን ተመሳሳይ መርህን ይከተላሉ። የመጀመሪያው ቅድም እንደተነጋገርነው የሕክምና ታሪክ ይሞላል። አካላዊ ምርመራ ታደርጋለች። የፅንስ ምርመራ ያለበት ሁኔታ ይታያል። ላብራቶሪ ምርመራ እንደ አስፈላጊነቱ ይሰራል። መድኃኒቶች ወይም ቫይታሚኖች እየወሰደች ነው የሚለው ቼክ ይደረጋል። ምክር ያስፈልጋታል። ዳንጀር ሳይን ኦፍ ፕሬግናንሲ የሚባሉ አሉ። ዳንጀር ሳይን ኦፍ ፕሬግናንሲ ወይም ደግሞ የአደጋ ምልክቶችን ምክር ትመከራለች። ከባለፈው ጉብኝት በኋላ አዲስ የተከሰተ ነገር ካለ እንጠይቃታለን። የአደጋ ምልክቶች መኖራቸውን ቼክ ይደረጋል። ለምሳሌ ደም መፍሰስ አለ ወይ፣ እንሽርት ውሃ መፍሰስ፣ የማህፀን ህመም፣ ራስ ምታት፣ የአይን ብዥታ፣ የፊት የእጅ እብጠት ካለ፣ ትኩሳት ካለ፣ ሲሸና ህመም ካለ መድኃኒት በስነስርዓት እየተወሰደ መሆኑን ቼክ ማድረግ ያስፈልጋል። የፅንስ እንቅስቃሴ ተሰምቶሻል ወይ የሚለውን ቼክ እናደርጋለን። ብዙ እናቶች ከ18 እስከ 20 ሳምንት የፅንሱን እንቅስቃሴ መስማት ይጀምራሉ። የመጀመሪያ እርግዝና ከሆነ ግን ትንሽ ሊዘገይ ይችላል። ቀደም ሲል የወለደች ናት ብዙ ጊዜ ከ16 እስከ 18 ሳምንት ባለው ሊሰማት ይችላል። ነገር ግን የመጀመሪያዋ ከሆነ የተወሰነ ሊዘገይ ይችላል። አካላዊ ምርመራዎች ያስፈልጉናል። በእያንዳንዱ ጉብኝት የማይቀሩ ምርመራዎች የሚባሉት እንደ ግፊት መለካት፣ በእርግዝና ጊዜ የሚከሰት ግፊት መኖር አለመኖሩን ያረጋግጥልናል። ክብደት መለካት፣ ክብደቷ በደንብ እየጨመረ ነው ወይ የሚለው ደግሞ ህፃኑ ያለበት ሁኔታም ለማወቅ ይረዳል። በጣም ፈጣን የሆነ ክብደት መጨመር ካለ ደግሞ የእርግዝና የደም ግፊት እየተከሰተ እንዳይሆን ሌሎች ተጨማሪ ምርመራዎችን ማዘዝ ያስፈልጋል። እግር፣ ፊት፣ እጅ አካባቢ እብጠት መኖር አለመኖሩን ቼክ ማድረግ፣ በተለይ ከከፍተኛ ግፊት ጋር የሰውነት እብጠት መጨመር ካለ ይሄ ፕሪክላምሺያ ወይም ደግሞ በእርግዝና ጊዜ የሚከሰት ደም ግፊትን ስለሚያመለክት ከፍተኛ ምርመራዎችን ማድረግ ያስፈልጋል። ሌላው የሆድ ምርመራ ላይ የሆዱ ወይም የፅንሱን እድገት ማየት ያስፈልጋል። ብዙ ጊዜ 20 ሳምንት ላይ የማህፀኑ ጫፍ እምብርት ደረጃ ድረስ መድረስ አለበት። ይህ የፅንስን በተገቢው እድገት እያደገ መሆኑንና የእርግዝና ሳምንቱ ጋር ተመሳሳይ መሆኑን ለመገምገም ይረዳል። የፅንሱን ልብ ምት ማዳመጥ ያስፈልጋል። በአልትራሳውንድ ወይም ደግሞ በመደበኛ ማዳመጫ ፌቶስኮፕ የፅንሱን ልብ ምት ማዳመጥ ተገቢ ነው። የሽንት ምርመራ እንደ አስፈላጊነቱ ሊደገም ይችላል። ከ18 እስከ 22 ሳምንት ባለው ጊዜ ደግሞ አናቶሚ ስካን የሚባል አልትራሳውንድ ይሰራል። ይህ የአፈጣጠር ችግር መኖር አለመኖሩ ለማረጋገጥ የሚሰራ የአልትራሳውንድ አይነት ነው። አናቶሚ ስካን ላይ ብዙ ጊዜ ጭንቅላት ላይ ሊፈጠሩ የሚችሉ የአፈጣጠር ችግሮች ካሉ፣ ፊት አካባቢ ላይ የሚፈጠሩ ችግሮች ካሉ፣ የአንገት አካባቢ ላይ እንደዚሁ እብጠት ነገር ካለ ልብን ቼክ ማድረግ፣ የልብ ክፍተት ወይም የአፈጣጠር ችግር ካለ፣ ስፓይን የምንለው ወይም ደግሞ የጀርባ አጥንት ክፍተት የሚኖር ከሆነ ስፓይናል ቢፊዳ ካለ፣ የሆድ አካባቢ ከረጢት ላይ የሆድ ከረጢት መከፈት ወይም ደግሞ እንደዚህ ነገሮች ካሉ የሆድ ከረጢትን ማየት፣ ሁለቱም ኩላሊቶች በተገቢ ሁኔታ መኖራቸውን፣ ሌላው ውሃ የቋጠረ ነገር አለመኖሩን ይታያል። ሌላው የሰውነት ክፍሎቹ፣ እጆቹ፣ እግሮቹ ሁሉንም ነገር በአጠቃላይ ይታያሉ ማለት ነው። ዋናው ነገር ደግሞ ፕላሰንታ ወይም ደግሞ የእንግዴ ልጁ በተገቢው ቦታ ነው ወይ ያለ። አንዳንዴ በጣም ታች ከልጁ ቀድሞ የሚመጣ ከሆነ የፕላሰንታ ፕሪቪያ ይባላል። ይሄ ነገር ደግሞ ለደም መፍሰስ ተጋላጭ ስለሚሆኑ እናቶች ቀድሞ መለየቱ ጠቃሚ ነው። ሌላው የእንሽርት ውሃ በበቂ ሁኔታ መኖሩ። በቂ የእንሽርት ውሃ ከሆነ ጥሩ ነው። ነገር ግን አንዳንዴ ማነስ ወይም መብዛት ካለ ይሄ ሌሎች ችግሮችን ስለሚያመለክት ሌላ ተጨማሪ ምርመራ ያስፈልጋቸዋል። ከዚህ በፊት ተደጋጋሚ ውርጃ ከነበራቸው ወይም ማህፀን በር ላይ ሰርጀሪ ከነበራቸው ደግሞ የማህፀን በር ወይም ደግሞ ሰርቫይካል ሌንግዝ ሜዥርመንት ያስፈልገናል። ይሄ እየቀነሰ የሚሄድ ከሆነ የሰርቫይካል ሌንግዝ በጣም እያጠረ የሚሄድ ከሆነ ይሄ የማህፀን በር መላላትን ሊያመለክት ስለሚችል ሌሎች ሕክምናዎች አስፈላጊ ናቸው የሚለውን ያሳየናል ማለት ነው። ስለ መድኃኒቶች ስናይ ደግሞ ፎሊክ አሲድ እና ሌሎች ተጨማሪ ቫይታሚኖችን እንዳይረን ያሉ ነገሮችን የያዘ ቫይታሚን መቀጠል አለ። ክትባቶች እንደ ቲቲ ቫክሲን ወይም ደግሞ መንጋጋ ቆልፍ ክትባት ወይም ቲቲ ቫክሲን እንድትወስድ እንመክራለን። ቢያንስ በእርግዝና ጊዜ 2 መውሰድ አለባት። መመክር ያለብን ደግሞ ስለ ጤናማ አመጋገብ ነው። ፕሮቲን፣ አትክልት፣ ፍራፍሬ፣ ፈሳሽ ነገሮችን፣ ውሃ፣ የአካል እንቅስቃሴ፣ ቀላል የእግር ጉዞ፣ ስፖርቶችን፣ ኬግል ኤክሰርሳይዝ ወይም ማህፀን ስፖርት እንድትሰራ መክራታለን። በተጨማሪ የአደጋ ምልክቶች የምንላቸው ደም መፍሰስ፣ እንሽርት ውሃ መፍሰስ፣ ከባድ የሆነ የራስ ምታት፣ የአይን ብዥታ፣ ከባድ የሆነ የሆድ ህመም፣ ትኩሳት፣ የፅንሱ እንቅስቃሴ መቀነስ ካሉ ቀጠሮ አይጠበቅም፣ ቶሎ ወደ ጤና ተቋም መሄድ እንዳለባት እንመክራታለን። ችግር ከሌለ ደግሞ ቀጣይ ቀጠሮ መቼ እንደሚሆን መክረን ቀኑን ጽፈን እንልካታለን ማለት ነው። ቻናላችንን ሰብስክራይብ ያድርጉ። ላይክ፣ ሼር በማድረግ ደግሞ መረጃውን ለሌላ እንዲደርስ ያድርጉ። እናመሰግናለን። በቀጣይ ፕሮግራሞቻችን ደግሞ ተመሳሳይ የጤና መረጃዎችን ይዘንላችሁ እንመጣለን። ሰላም ይቆዩን።